እፎ የተባለው ግለሰብ በይፋ መሸነፉንና እንደዚሁም ደግሞ መፍራቱን ገልጿል። መወያየት ብዙ ፍላጎትም የለኝም የማስተማር ላይ ነው። ሜቢ ከሱ ጋር ወደፊት ተነጋግረን አላቅም። ከነኚህ ጋር ግን ሁላችሁም ቪዲዮን በደንብ ሼር፣ ኮፒ ሊንክ፣ ዱዊት፣ ሪፖስት እያደረጋችሁ ይሄ የብስራት መረጃ ነው። ኮሜንት ላይ ሁላችሁም አላሁ አክበር በሉ። ኢምራን እንግዲህ ገና እድሜው ትንሽ ነው፣ እንደዚሁም 1 ሚሊዮን ፎሎወር መግባት አለበት ያለበለዚያ አንከራከርም ሲሉ ቆይተው ዛሬ ላይ ግን ጭራሽ ኢምራን ጋር ድርስ እንደማይሉ አረጋግጠውልናል። መፍራታቸውን አምኗል ነው ምላችሁ። ኢምራን የዘመናችን ዑመር ብለናል። አላህ ይጠብቀው። በነገው ዕለት ከምሽቱ 3 ሰዓት ሮብ ማለት ነው የውይይት ክርክር ከእፎይ ጋራ ነበር። እፎይ የተባለው ግለሰብ ግን እንደማይመጣ እንደፈራ በግልጽ ተናግሯል። ነገ 3 ሰዓት ላይ ግን እንግዲህ ኢምራን ጋር እንገናኛለን። የሚፈጠረውን ነገር አብረን እናያለን። ይህንን የብስራት መረጃ በደንብ ሼር እያደረጋችሁ ለሁሉም ሰው ሼር በማድረግ አድርሱ።